የሚገርም ዜና ነው በእውነት። እንደዚህ አይነት ሰው የጭካኔ ጥግ የሚያሳይ ቪዲዮ ዛሬ ቢቢሲ የወጣውን አይቼ ነው። ምን ይላል? በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ ተመሰረተባቸው። የነዚህን ጉዳይ እንግዲህ እስከ መጨረሻው ስናነብ እነሱ ያደረጉትን ነገር በጣም የሚገርም ነው። የፌዴራል አቃቢ ሕግ ስደተኞች በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠይቅባቸው እና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መመስረቱን አስታወቀ። በተከሳሾቹ አማካኝነት ከተዘዋወሩት ስደተኞች ውስጥ የሁለቱ ህይወት እንዳለፈ እና 15 ሰዎች የደረሱበት እንዳልታወቀም ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥ በስምንቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር በስምንቱ ብቻ የተሰበሰበው ገንዘብ ማለት ነው 2.1 ቢሊዮን ብር ነው እንደሆነም አቃቤ ሕግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 2018 ዓ.ም ባወጣው መረጃ እንደሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግድ ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደ ምርመራ መነሻ በማድረግ ነው። በዚህ ምርመራ ላይ ተሳትፈዋል ከተባሉ የፌደራል ተቋማት መካከል ፍትህ ሚኒስቴር፣ የፌደራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቤ ሕግ በፌደራል ከፍተኛ ፍርድ ቤት የመሰረተው ክስ ግለሰቦቹ የተደራጀ የወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰራ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳ ተገልጿል። በጣም ይገርም ነው። ወንጀል ለመስራት እንደዚህ ሰው ይደራጃል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳር እና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ይህ መደበኛ በሆነ መንገድ ከሀገር ሲያስወጡ ቆይቷል ይላል። ስደተኞቹ በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያግሩ እንደነበረ መረጃው ያትታል። ስደተኞች የሚቆዩባቸው መጋዘኖች ተከሳሾችና ግብረአበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃ በህይወት ለመቆየት ብቻ የሚያበቃቸውን ምግብ እንዲያገኙ አድርገው እንደያዛቸው ይገልጻል። የሚገርም ነው። ይሁት እንግዲህ እንደዚህ አይነት የሰው ህይወት ላይ ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን በህገ ወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴር ከነዚህ ውስጥ የ85 ስደተኞች ማንነት እንደተለየ ገልጿል። ማንነታቸው ከታወቁ ሰዎች መካከልም 2 ህይወታቸው ማለፉና 2 ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧል ብሏል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡን አስታውቋል። አቃቤ ሕግ የመሰረተው ክስ እንደሚያስረዳው ታጋቾችን ለማስፈታት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾች እና